ሰላም ልጆች እንደምን አላችሁ? ደህና ናችሁ? መልካም ልጆችዬ፣ ዛሬም እንደተለመደው አስተማሪ ተረት ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግና ላይክ ማድረግ እንዳትረሱ። ተረት ከዕለታት አንድ ቀን በሚያምር ክፍል ውስጥ ፖፒ የምትባል ትንሽ እርሳስ ነበረች። ፖፒ ልጆች እንዲማሩ መርዳት ትወዳለች። ሁል ጊዜ ጠዋት ፖፒና ሌሎች እርሳሶች ልጆች ፊደሎችንና ቁጥሮችን መጻፍ እንዲችሉ ለመርዳት ጓጉተው በእርሳስ ማስቀመጫ ኩባያ ውስጥ ይጠብቃሉ። አንድ ቀን ማክስ የሚባል ትንሽ ልጅ ስሙን ለመጻፍ ፖፒን አነሳ እና የመጀመሪያ የስሙን ፊደል ኤምን ጻፈ። ቀጠለና ኤን ፊደልን ጻፈ። ደስ አለው። የመጨረሻው የስሙን ፊደል መጻፍ ግን አልቻለም። ተናዶ ነበርና ፖፒን ወደ ኩባያ ውስጥ መልሶ አስቀመጣት። ፖፒ ጥሩ እርሳስ አይደለሁም ማለት ነው ብላ በጣም አዘነች። መቅረጫና ላጲስ ፖፒ ተስፋ አትቁረጪ፣ ማክስ ደጋግሞ መሞከር አለበት፣ አንቺ የምትችይውን እያደረግሽ ነው አሏት። ፖፒ ለመርዳት ተዘጋጅታ ጠበቀችው። ማክስ ኩባያው ውስጥ ከነበሩት እርሳሶች አሁንም ፖፒን መርጦ አነሳ። ማክስ ትችላለህ፣ በርታ፣ አብረን እንሞክር አለችው በሹክሹክታ። ማክስም ስሙን በትክክል ጻፈ። ስሜን መጻፍ ቻልኩ እያለ በጣም ተደሰተ። ፖፒም ከመቼውም ጊዜ በበለጠ ደስታ ተሰማት። በማክስ ላይ ተስፋ አልቆረጠችም። ማክስም ደግሞ መሞከሩን መረጠ። ከዚያን ጊዜ ጀምሮ ማክስ በየቀኑ ፊደሎችን እየጻፈ መለማመዱን ቀጠለ። አንዳንድ ጊዜ ይከብደዋል። ነገር ግን ፖፒ በሹክሹክታ ትችላለህ፣ አንተ ብቻ ደጋግመህ ሞክር ያለችውን እያስታወሰ መሞከሩን ቀጠለ። ፖፒ ሁል ጊዜ ተቀርጻና በተስፋ ተሞልታ በራሷ ተማምና ቆየች። ምክንያቱም ትናንሽ እርሳሶች እንኳን ትላልቅ ህልሞች እውን እንዲሆኑ ማድረግ ይችላሉ አለች ይባላል። ተረቴን መልሱ፣ አፌን በዳቦ አብሱ። ለዛሬ እዚህ ላይ ያበቃው ልጆችዬ። በሌላ ተረት እስከምንገናኝ ደህና ሁኑ ልጆች፣ ደህና ሁኑ።